ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የሙስሊምም ክርስቲያንም ባላችሁበት ቦታ ፈጣሪያችሁ ቅፍ ድግፍ አርግቶ ይጠብቃችሁ፣ ከክፉ ነገር ሁሉ ይሰውራችሁ። ደረደረደዳ ከዚህ በመቀጠል ትኩስ ዜና ይዤላችሁ መጥቻለሁ። ከሰሞኑን ዋይ አብርሽ ዚስ ኢዝ አብርሽ ኢዝ ዘፍቅረኛ ዘውጥሬሽን ዘቅፌሽን ከቸች በማለቱ አንድ ድንግል ልጅ ባህሌ ነው ብላ ዝጡ እያለች ነው። ምንድነው ነገሩ? እና አብርሽን ነካ የለውም በረካ እያለች ነው ልጅቷ። ዋይ እዲ አብርሽ ቆይ መጀመሪያ የፍቅር አልነበረ እንዴ? የፍቅር አልነበረም ወይ? የፍቅር እንደነበረ ነው እኛ የምናውቀው። እችኛዋ ደግሞ ከየት መታ ነው? እችኛዋንማ ፌሽኗንማ መንግስት ራሱ አያውቅም፣ መዘጋጃ ራሱ አያውቃት አይደለም ዩቲዩብ ማለት ነው። ወይኔ አብረሽ አንተ እንደዚህ የኤሌክትሪክ ኮምፒውተር ነበርክ እንዴ? ዋይ ግን የት ሄደሽ ነው እስካሁን ድረስ የኔ እናት? ቀለበት ሲደራረጉ ዙሩ ዥው እስከሚሉ ድረስ ሞተሽ ነው? ምን ሆነሽ ነው? አሁን ደግሞ ብጤሽን እርግዜሽን ሲሆን አብርሽዬ ከአንተ ሌላ ጧጦምቧ ልበልልህ። አታለልከኝ ባናት በግንባሬ ያዙ ይልቀቁኝ እያልሽ እኮ ነው የኔ እናት። ዋይ እውነትም ኧረ በይ እናቴ፣ አያልቅ አይፈሳ አያጋሳ የኔ እናት በይ። መብትሽ ነው መብትሽ። ዋ ግን ቆይ እስካሁን የት ሂደሽ ነው የኔ እናት? ምን ነው ፈዘሽ ነው ደንዝዘሽ? ዱባይ ድረስ መጥተው ቀለቤት እስከሚያደርጉ ድረስ እስከሚረጋገዙ ድረስ የት ሂደሽ ነው? እኛ አናቅሽም፣ መንግስትም የሚያቅሽ አይመስለኝም። እኛ የምናውቀው ፍቅርንና ሁለተኛ ሩታን ነው። አንቺ ቆይ ግን የትኛው ሀይቅ ነው እንደዚህ ቅፌሽን ውትፌሽን ተባብላችሁ እንደዚህ ፎቶ ልጥጥፌሽን የደረሳችሁት የኔ እናት? ዋይ ሴት ልጅ እኮ የያዙባትን ምንድነው የጣሉባትን ሲያነሳ ዘራፍ ትላለች። ዘራፍ። አዎ ተሟገቺ ጥይትም ይዘሽ ውጪ፣ ጠመንጃም ይዘሽ ውጪ። ከሩታ ጋር ዳዳዳዳ ያሸነፈ ይወሰደው። ዋይ እናቴ ትሞት። እኔም ፍቅረኛው ነኝ ብላ እኮ ነው የመጣችሁ። እናንተ ወሬ አይደበቅም። ፍቅረኛው ነኝ ብዙ ማስረጃ አለኝ ፎቶ አለኝ ብላለች። እንዲህ አብርሽ ግን እንዴት ነው እንዲህ? እና ታዲያ የፍቅርና ያንተ ነገር እንዴት ነው? ይሄ ፊትክ ጩጬ እያለክ ነው፣ ጠንከርም አላልክም። ከፍቅር ጋር እያለክ ጩጬ እያለክ ፎቶ ነው። ጩጬ እያለክ ከፍቅር ጋር ፍቅርን ይዘችንም ልጅ ይዘ ነበረ ነው ወይስ እኔ ሳልጠጣ ነው እንዴ የሰከርኩት? እኔ ሳልጠጣ ሰክሪ ነው መሰለኝ። አይ ሩታዬ እንደው ምን ሊወጥሽ ነው እናቴ? ዋይ ወዮ ኤበደ ሙጨቲትያ ከመከም ሲያጎዴ እናቲቱ ደግሞ ልጅቷ ቁጭ ሃይሚን ነው የምትመስለው። ሃይሚን ዋይ እናንተ ግን ታውቁ ነበር እንዴ? ልጅቷ እኮ እኔ ፍቅረኛዬ ነው እንደዚህ በስራ ነው እያለች ነው። የእንባም ግፍ አለው። እናቴ ትሙት እንዳላጠፋችሁ ሩታን እንዳላጠፋችሁ አፋቱ እናንቺ ልጅ መድኃኒት ባነት በግንባሯ ሳጠጣ ጦሽ ብላ ጠንቧ ሳትን መላ ፍጠሩላት። አይዞሽ እናቴ፣ አይዞሽ ገለቴ። ዋይ እኔ እኮ አሁን ራሱ አብረሽ እኮ ጨርቁን ጠቅልሎ ቦታጀራ ሂዷል። እቺ ልጅ ቦታጀራ ካለሽ ደግሞ ዋይ ንክት ተደራርገው እንዳታብጥያችም። ዋይ ምን ውስጥ ነው? ወይኔ ሩታዬ፣ እኔ እኮ ትላንት ስታለቅሽ ራሱ ሆድሽ ነግሮሽ ይሆናል ብዬ እኮ ነው ሽቅብ አብርሽማ እንዴ ካደረክ እንደው እናቴ ትሙት የሩታ ግፍ ራሱ እስር ነው የሚከትክ። በቃ ሴቶቹ ተሰልፈን ለዚሽ ልጅ ሰላማዊ ሰልፍ መውጣት አለብን። ያው እንዲያውን አብርሽ ማለት ነው ያለብን። የኔ እናት ግን ያስረገዘ ወንድ ምን ይሰራልሻል? ያገባ ወንድ ምን ይሰራልሻል? እናት ያላገባውን ቅፌሽን አድርጊ። ዋይ እስከነ ልጆቹ ልታገቢው ነው እንዴ? ኧረ ተይ አንቺ ልጅ ተይ። አርግዛለች፣ አብርሽም ተጋብቷል። ስለዚህ እናቴ
አይዞሽ እናቴ ትሙት። እኔ ጠዋትና ማታ በቀን 7 ጸሎት ነው ያዘዝኩልሽ። ጸሎት በቀን 7። እምቢ ካልሽ ደግሞ ለእነ አብርሽና ለእነ ሩት ተደጋፊ ይሰጥሻል። ፍርዱን እነሱ ይሰጡሻል። ወይኔ ይህችን ልጅ እኮ ግን እኛ እስከነ መፈጠሩ አናቃትም። እናቴ ትሙት። ወይም በትምህርት ቤት ውስጥ እንዲህ ለመዝናናት ሂደው ቪዲዮ ፎቶ ብልጭ ብለው ነው እንዲህ። እኔ ግራ ገባኝ። አይ አብርሽ እንደው ችግር የለም። አንድ እግር ላንቺ አንድ እግር ለሩታ እንሰጣለን። ተስማሙ።